የኢትስ ገበያ አካውንት ድርጅቶች እንዴት መክፈት እንደሚችሉ እናያለን። በመጀመሪያ ክሮም ላይ እንገባለን። ክሮም ላይ ከገባን በኋላ ሰርች ባሯ ላይ ኢትስ ገበያ ብለን ሰርች እናደርጋለን እና መጀመሪያ የመጣልን ኢትስ ገበያን ሰርች ካደረግን በኋላ ወርታች ሙሉ መረጃው አለ እንዴት መጠቀም እንደምንችል። ወደ ኢትስ ገበያ ዋና አካውንት ከገባን በኋላ ያው ሁሉ ኢንፎርሜሽን እዚህ ጋር አሉ። ስለኛ ማወቅ ፈልጉት እና ምን አይነት አገልግሎት እንደሚሰጥ ምን አይነት ፊቸሮች እንዳሉት ሙሉ ኢንፎርሜሽን አለ። የበለጠ ለማወቅ ከፈለጋችሁ ደግሞ ወደታች ትመጡና ኮንታክት ለማድረግ ሌሎች ኢንፎርሜሽኖች ስለ እያንዳንዱ ፖሊሲዎችም እዚህ ጋር አሉ። ይሄንን በማየት ትጠቀማላችሁ። ስለዚህም ወደ ቀጥታ ወደ አካውንት መክፈት እንሂድ። ከላይ ያለችውን እንትኗን አይከኗን ነካና ሳይን አፕ የሚለውን እንጫናለን። ሳይን አፕ ካልን በኋላ ዩዘር ኔም እና ኢሜል እናስገባለን። እኔ ኢትስ ገበያ ብዬ ዩዘር ኔም እናስገባለሁ። ከዛ በኋላ ኢሜል አለ፣ ኢሜል እናስገባለን። ከዛ በኋላ ፓስወርድ እናስገባለን። ፓስወርድ ካስገባን በኋላ ቀጥታ ወደ ኢሜላችሁ አካውንት ይወስዳል። ትንሽ ጊዜ ሊወስድ ይችላል። አካውንታችሁ ላይ ቬሪፊኬሽን ኮድ ይልክላችኋል። ወደ ኢሜላችሁ በመሄድ ኢሜላችሁ ላይ ስትገቡ ቬሪፋይድ ማድረጊያ አካውንቱን ታገኛላችሁ። እሱን ነክታችሁ አካውንታችሁን አክቲቭ ታደርጋላችሁ። አሁን አካውንት አክቲቭ ነው። ቀጥታ ደግሞ አሁን ከዚህ በኋላ ያለው ነው ድርጅት ለመሆን የሚያስኬደው ማለት ነው። እስካሁን ተመዘገብን ኖርማል ፕሮዳክት እንትንን ወደ ሴቲንግ እንገባና ሴቲንግ ከገባን በኋላ ስቶር ሴቲንግ ላይ እንገባለን። ስቶር ሴቲንግ የምትለውን ከነካን በኋላ ወርታች ወርደን ከታች ያለችውን ስዊች ቱ ሴለር ወይም ደግሞ ወደ ሴለር ቀይርልኝ የሚለውን ከነካን በኋላ ሴለር ሆንን ማለት ነው። አሁን አካውንታችን ወደ ሴለር ተቀይሯል። ስማችን እናስገባለን፣ ኤልያስ እንለዋለን። ሴቭ ካልኩ በኋላ ስቶር ላይ ደግሞ እንመጣና ፕሮዳክት ሴለር የድርጅታችን ስም እናስገባለን። እዛች ጋር ፕሮዳክት ታይፓችን እንመርጣለን፣ እኛ የምንሰራውን ስራ ቢዝነስ ታይፓችን። ከዛ በኋላ የድርጅታችን ስም እናስገባለን፣ ሰዓት እናስገባለታለን። ሰዓት መክፈቻና መዝጊያ ሰዓታችን፣ ከዛም ስልክ ቁጥር እናስገባለን፣ ያላችሁበትን አድራሻ። እዚህ ጋር ሎኬሽን ላይ በሳተላይት አድርጋችሁ ከፈለጋችሁ ቀጥታ እንትኗን እያንቀሳቀሳችሁ መጠቀም ትችላላችሁ፣ ወይም ደግሞ ከረንት ሎኬሽን ማለት ትችላላችሁ። ለጊዜው እኔ ቡታጀራ በሚለው ኮንስታንት ይዟለሁ፣ በሱ እንትላለው። ከረንት ሎኬሽን ካላችሁት ያላችሁበት ኤግዛክት ሎኬሽን ነው ያስቀምጥላችሁ። ቀጣይ ደግሞ ሎጎአችን እናስገባለን። የኛ ሎጎ የካምፓኒያችን ይሄ ነው። ስለዚህ ድርጅታችን ውስጥ ስለ ዲስክሪፕሽን እናስቀምጣለን። ከዛ አፕዴት ካላችሁ በኋላ አሁን ድርጅታችሁ አክቲቭሊ መስራት ጀምሯል ማለት ነው፣ ሙሉ ለሙሉ ኢንፎርሜሽኑን ይዞ። ከዚህ በኋላ ያለው ፓርት እንግዲህ እቃ ፕሮዳክትን ፖስት ማድረግ ብቻ ነው የሚቀራችሁ ማለት ነው። ስለዚህ ሌላ ችግር ካለ ምናምን ኮንታክት አሉን። ኮንታክቶች በኢትስ ገበያ ሰፖርት ላይ ገብታችሁ ኮንታክት ልታደርጉን ትችላላችሁ። መልካም ጊዜ።